ሳጅን ፋንታውን እባላለሁ። ወይዘሮ አልማዝ እና እኔ ምን ላድርግ ታዲያ? ዞር በል ሄድበት። ለጥያቄ ስለምትፈለጊ ጣቢያ መሄድ አለብን። ምን እንዴ? ለምንድን ነው ጣቢያ መሄደው? በህግ ቁጥጥር ስር ውለሻል። ለምርመራ ትፈልጋለሽ። እኔ ምንም ወንጀል አልሰራው። አሁን ከስራ ያታስተጓጉለኝ። ልሄድበት። ንጹህነትሽን ፖሊስ ጣቢያ ሄደን የምናጣራው ይሆናል። አሁን ግን ሌላ ኃይል እንድጠቀም አታስገድጂ። አታስረፍድብኝ እንዴ? ቆይ ድንገት መተህ ንጹህ ሰው መውሰድ አለ እንዴ? ተንቀሳቀሽ። ቀጥይ ብዬሻለሁ። በኋላ የሚጸጽትህን ነገር ባታረግ ነው የሚሻለው። እኔ ስራዬን አክብሬ ህግ ተከትዬ ነው የምሰራው። ተግባባን? ህሊናዬ ንጹህ ስለሆነ ምንም የሚጸጽተኝ ነገር የለም። ታዲያ እኔ ምን አድርጊ ነው የምትለኝ? አሁን ልሄድበት። ከፊቴ ዞር በል። ወይዘሮ አልማዝ ስራ ነው ያዝኩት። ተንቀሳቀሽ አሁን ወደ ጣቢያ። ሌላ ነገር እንዳደርግ አታስገድጂ። ቀጥይ። ምን እያደረክ ነው እንዴ? ያለ ጥፋት የምቀመጠው እዚህ እንደ ትልቅ ወንጀለኛ እንዴ? ስንት ሰዓት ሙሉ ነው የምታስቀምጠኝ እንዴ? ሰዓት አለኝ እንዴ እዚህ ካመጣኸኝ? ገና እዚህ ልትበሰብሽ አይደል እንዴ? እሱን ደግሞ የምናየው ይሆናል። ታያለህ። እጠይቅሃለሁ፣ አልለቅህም። ደግሞ የት ልትሄጂ ነበር? እንደዛ ተሸፋፍነሽ እየተዋከብሽ ስትሄጂ ነበር እንዴ? ለስራ ጉዳይ። የት ልትሄጂ ነበር ነው ያልኩሽ። ምን ልትሰሪ ነበር አላልኩሽም? የትስ ብሄድ? የጠየቅኩሽን በስነ ስርዓት መልሽ። የት ልትሄጂ ነበር እያልኩሽ። ቤተሰቦቼ ጋር። ጅማ? አዎ። ቤተሰቦችሽ ግን አዋሳ እንጂ ጅማ እንደማይኖሩ ነው ልዕልት የነገረች። አጎቴ እዛ አለ። ልዕልት ደግሞ ይሄን አታውቅም። እዛ ነው የሚኖረው። ታዲያ ትኬቱን ለምን በልዕልት ስም ማስቆረጥ አስፈለገ? እሷ ስለቆረጠችው ነው። አሁን ጥያቄን ከጨረስክ መሄድ እችላለሁ። ምንም የረባ ነገር እየጠየከኝ አይደለም። አልማዝ፣ ጨዋታ አይደለም ያዝኩት። ብዙ መረጃዎች እጄ ላይ አሉ። ስለዚህ ብትረጋጋ ይሻልሻል። የምን መረጃ? ያንቺን ወንጀለኝነት የሚያረጋግጡ ስላንቺ ብዙ ነገር የያዙ ዘብጥያ የሚያወርድሽ። ገባሽ? አትሳሳት። እኔ ምንም ወንጀል አልሰራሁም። እየፈጠርክ እኔን አትክሰሰኝ። ሰማሽ? ክህደትሽ ይበልጥ ቅጣትሽን ያከብደዋል። ይህን ታውቂያለሽ? ምንም ጥፋት ስለሌለብኝ አያስጨንቀኝም። ማን እንደተቆመብሽ ግን ታውቂያለሽ? ማን ነው? በጣም ይገርማል። እንደዚህ አልጠበቅኩም ነበር። ማን ነው ይህንን ያደረገው? ወንጀለኛ ናት፣ እንድታመልጥ አንፈልግም ብለው አሳልፈው ሰጡሽ። ንገረኝ እኮ ማን ነው? ተናደድሽ እንዴ? እንዴ አልተናደድኩም። ለምን እናደዳለሁ? እንደ ወንጀለኛ ነው